ሰላም ጋይስ እንደምን አላችሁ? እንደምታውቁት እንግዲህ ወደ አዲስ አበባ ተመልሻለሁ፣ ወደ ኢትዮጵያ ተመልሻለሁ ጋይስ። ከ3 ሳምንት ቆይታ በኋላ ዋሽንግተን ዲሲ በጣም የሚገርም ቆይታ ነበረኝ። ኢቨንቴን አሳለፍኩ። ከዛ ደግሞ የሃርት ቱ ሃርት ፋንድሬዚንግ ኢቨንት ነበረ። ልጆቹን ለማሳከም 100 ልጆች ብቻ ሳይሆን ከዛ በላይ አሳክመናል። በጣም የተሳካ ነበረ፣ ደስ ብሎኛል። አሁን ደግሞ ወደ ቤቴ ተመልሻለሁ ማለት ነው። ስለዚህ ዲሲ ለነበራችሁ ሁላችሁም አመሰግናችኋለሁ። ማርያምን ከጎኔ ለነበራችሁ ኮች ቴዲ በሚገርም ሼቪ መኪናው ሼቪ አትበልብሎኛል። ካዲላክ ነው። በካዲላክ መኪናው ወደዚህ ወደዛ እያደረሰኝ የነበረው ወንድሜ ቴዲ አመሰግናለሁ በጣም። ሃኒዬ አመሰግንሻለሁ። የሃኒዬ ባል ሳሚ አመሰግናለሁ። ከዛ ደግሞ ቲጂ አመሰግንሻለሁ። አቶ ብርሃኑ አመሰግናለሁ። ሸዋዬ አመሰግናለሁ። ብሩኬ አመሰግናለሁ። ሁላችሁም ካጠገቤ ለነበራችሁ ፎቶሚ አመሰግናችኋለሁ። የረሳሁት ማን አለ? እዮባ አመሰግናለሁ። ካሜራማን የነበረው ዲሲ ማለት ነው። በጣም ብዙ ሰዎች አላችሁ ካጠገቤ የነበራችሁ። ያሬዶ እናንተማ ድርድር የሌላችሁ ያሬድ ዲኤምቪ፣ ከዛ ደግሞ ብላኪ ቸርነት ብላክ ስታር ማለትም ታውቁታላችሁ። ሁሉም አብረው ሆኖ እያገዙኝ ነበረ። አመሰግናችኋለሁ፣ እወዳችኋለሁ። አሁን አዲስ አበባ መጥቻለሁ። ትልቅ ታሪክ መስራት አለብን። ትልቅ ተአምር መፍጠር አለብን። ቲክቶክ ትንሽ ቀዝቀዝ ብሏል መሰለኝ። ኢትዮጵያ ቀውጤ እናድርገው እስኪ እንጀምር። ሁሌም ስራችን ላይ ነን። ዲሲፕሊን አለ፣ በራስ መተማመን አለ። እውን የማናደርገው ነገር የለም። ሰው አንጉዳ ብቻ፣ አናጭበርብር፣ አንዋሽ ብቻ። እግዚአብሔር ከኛ ጋር ነው። እግዚአብሔር በሁሉም ቦታ ላይ እናስቀድመው። ስኬት በስኬት የታባቱ ከቶኪ ጋር ተገናኝተናል። እንደምታዩ ሞሪያቸው